ውድ ቤተሰቦች ዛሬ ደግሞ በቲክቶክ ሞቲቬሽን የተደረገ ኮመንቱ ምን እንደሚመስል እናያለን። እስከመጨረሻ አብራችሁን ቆዩ። ሁለቱም በየመንገዱ ነው የሚሸኑት። አስተሳሰባቸው የሚለያየው ወንድንና ውሻን ምን እንደሚያመሳስላቸው ታውቃላችሁ? ሁለቱም በየመንገዱ ነው የሚሸኑት። አስተሳሰባቸውም ትንሽ ነው የሚለያየው። አሁን ደግሞ ወደ ኮመንቱ ንግባ። እስከ 8150 የሚያክል ኮመንት ተሰጥቷል። እስከ አንድ በአንድ እንዴ ደስ የሚለው ነገር አንቺ ላይም መሽናት ነው ይላል። በመቀጠል ሴትና ዋይፋይ ምን እንደሚያስመስላቸው ታውቂያለሽ? ለጠየቃቸው ሁሉ ይከፈታል። እሺ ደስ የሚለው ነገር ቢኖር ሁለቱም ይሸንብሻል። ሴት ልጅ እና ሽንት ቤት ምን እንደሚያመምስላ ታውቂያለሽ? ያገኘ ወንድ ሁሉ ነው የሚሸንባቸው። ማን በመንገዱ ክፈች ያለሽ? ላች መለሽ ልመስል ብዬ እናቴ። እሺ ዝማልኮ እሺ። ሁለት ግን ታማኝ ናቸው። አባትሽ እና ወንድምሽን ይከታተሉ ማሬ። አረረ እኔ ምልሽ በትዕግስት ሁሉም ኮመንት አንብቢ ከፈሽሎ። እሺ ይሄ ያያችሁ አንዳንዱ ዝም ብዬ ዘለልኩ ልሂድ። ሴት ልጅ እና ድመት ምን እንደሚያመሳስላቸው ታውቂያለሽ? ታገኞች ነው የምታሽው። አይሽ ሴት እና ድመት ምን እንደሚያመሳስላቸው ታውቂያለሽ? ሁለቱም የኔ ናት አይባልም፣ የጋራ ናቸው። ወረረ ሴትና ልጅ እና ሽንት ቤት ምን እንደሚያመስላቸው ታውቂያለሽ? ሴትና ፓፓ ምን እንደሚያመስላቸው ታውቂያለሽ? ሁለቱም ያገኘችው ሁሉ ሰው የሚሸንባቸው ነው። እሱ ሽንት ቤት ሽንቶ ተወለሽ አይደል? መንገዱ ደግሞ አንቺ ነሽ። ያልጋ ስህተት ደስ ሲል ያ ማለት እኛ ብቻ አይደለንም፣ አባትሽን ወንድምሽም ይከታተላልሽ፣ አንቺም ይሸኛሉ። ማን ነው ረሳሽው? እንዲህ ያቃጠለሽ እንዴት ብሸንብሽ ነው? ተቀበይ። ሴትና ድመት የሚያመሳቸው ወይ በየመንገዱ ይኸው። ኮመንቱ በጣም የሚያስቅና ደስ የሚለው ነገር ቢኖር የስሜቴ ትራስ ነሽ። ሴትና ድመት ወረረ አባትሽንም ማለት ነው። የሁለቱም ነሽ። የውሻ ግን እንዴት ነው? ወረረ ሁለቱም መክሮሻል እንዴ? የሁለት ወጥር ሚስት መሆንሽ ታረጋግጥሻል። አረ ሸሌ ብሏል። እዚህ ደግሞ ግን እኮ ጥጋ ይይዛሉ። ሴትና ሰይጣን አንድ ናቸው። በእድሜ ነው እንጂ የሚለያዩት በተግባር አንድ ናቸው። ሴትና ፍየል የሚያመስላቸው አንድ እንደሆነ ታውቃላችሁ? ወረረ ሴትና ገንዘብ አንድ ናቸው። ምክንያቱም ገንዘብ ወዳለው ታማኝ ናቸው። ስለ ወንድ አባት አንቺ ጋስ ምንድነው አስቀምጦ የሚያወጣው? አንቺ ላይ ስንት ወንድ ሸና? አንቺም መንገድ ነሽ። ስንት ተሸንበሻል? ወረረ አይባልም ጌታኛ ሰፈረ። ሴቶችም ይሸናሉ። አባትሽን ወንድምሽን ደህና ናቸው። ሄዶ ነው በያቸው። ነገር ሽንት ነው ያረገሽው። ማነው አንቺ ላይ የሚሸንባሽው? ያው እናንተም ከየመንገዱ እናገባቸው። አባትሽም ሴትና ኧረ እስካንብቡት። እነዚህ ይመስላል ኮመንቱ። ያን ያክል 8159 አራራ ደስ የሚል ነገር አንቺ ላይ ማሽናቴ። ኦኬ አራራ ልክ እንደ አባትሽ ማለት ነው። አራራ አረ በስመ አብ ሸነብሽ እንዴ? እነዚህ ይመስላሉ ኮመንቶቹ። እንቀጥል እንዴ?
እዚህ ጋር ደግሞ ብሎክ ብለዋል። የውሻ ይሰማሻል ማለት ነው። ኦኬ ኧረ ይበቃል መሰለኝ። ኮመንቱ አሪፍ ኮመንት ያለ መስለኝ ዝም ብለን ነው። እስኪ እናንተስ ከዚህ ሀሳብ ምን ተሰማችሁ? በድጋሚ ላስማችሁ እንዴ? ወንድንና ውሻን ምን እንደሚያመሳስላቸው ታውቃላችሁ? ሁለቱም በየመንገዱ ነው የሚሸኑት። አይ ይበቃል። ቻው ዛሬ ይሄን ይመስላል ነበር። ቻው